እና በድጋሚ ንፋስ ወደኛ ደሞ እየነፈሰን ያለው እንዴት ነው ይሄንን ያላስተዋል ነው ወንድሜ እንዴት ነው እናቴ በዚህ ወንበር ላይ ስልጣን እንዳላት ተረሳ ነው ቆይ ይሄ እንዴት ነው የተፈጠረው እንግዲህ ምንም ነገር አልመጣልንም እሳተ ነበልባል ፊታቸውን አይተዋል ግን በደቂቃ ልክ እንደ ሰይጣን እኮ ተቀይሩብን በቃ ተረጋጋ አሁን ተረጋጋ እሳቱ ይሄን እናስተካክለዋለን የሆነ መንገድ እንፈልጋለን እሺ በቃ እሺ ኢራዴ ሳሊሞቫ ከአዘርባጃን የመጣችው አቶ ሳሚት ማለቴ ከታሲን ጋር ከገጠመን ችግር እስካወጣችን ድረስ ከየትም የመጣች ብትሆን ግድ የለኝም የራሷ ጉዳይ አዎ ልክ ነህ አቶ ሳሚት ምናልባት ከማርስ የመጣችው እንቁልቱን ትችላለች ቡኒያሚ በል መንገድ ላይ አትኩር እንኳን ደህና መጣህ አቶ ሳሚት ሰላም ወይዘሮ ኤራዴስ መጣለች አዎ መጣለች ውስጥ እየጠበቀች ነው ግባ በዚህ በኩል ወይዘሮ ኤራዴስ ሰላም አቶ ሳሚት ሳንሻላን ብቸኛው ነኝ ስለተዋወቅኩሽ ደስ ብሎኛል እኔም በጣም ደስ ብሎኛል የመጀመሪያ ልጄ የሻንሳላን ድርጅቶች ዋና አስተዳዳሪና ሊቀመንበር ነው ጂሃን ሳንሻላን ስለተዋወቅን ደስ ብሎኛል እኔም እንደዛው ሁለተኛው ልጄ ኤሳስ ሻንሳላን ስላወቅኩሽ ደስ ብሎኛል እኔም በጣም ደስ ብሎኛል እንካ አባዬ እሺ አመሰግናለሁ ኢሳት እና ታዲያ አንቺ ውሉን አይተሽ ገምግመሻል አይደል? አዎ በደንብ አይቻለሁ እና ጠበቆችም ገምግመውታል ጥሩ ነው እና ምን ታያለሽ ምንም ችግር አላየሁበትም ሁሉም ነገር እንደተስማማነው ነው ስለዚህ ወደ መፈራረሙ መግባት እንችላለን ያው ታውቂያለሽ ይሄን ሁሉ ስናቀርብልሽ ስላንቺ የተወሰኑ ነገሮችን አጣርተናል አዘርባጃን ውስጥ ደህና የሆኑ ኢንቨስትመንቶች አሉሽ በርግጥ አዘርባጃን ብቻ ሳይሆን በመላው ዓለም ላይ ነው ያለኝ እውነታውን አንቺን ስላገኘሁሽ ይበልጥ ደስተኛ ሆኛለሁ መግለጽ ከምችለው በላይ ነው የተደሰትኩት እንግዲህ እንዳንቺ ስኬታማ ለሆነች ሴት ሆቴላችንን ለመሸጥ በመቻላችን ደስተኛ ነን አይደለም እንዴ ልጆች ምናልባት ወደፊት ላይ ሽርክና ወይም አብረን ለመስራት እንችል ይሆናል እንደዛ አይነት አጋጣሚ ሊፈጠር ይችላል ማን ያውቃል በሚገባ ለምን አይሆንም ደስ ይላል ስለዚህ ሁሉ እንፈራረም በጣም ጥሩ አዎ መጀመሪያ ባክሽ ይህን ተቀበይኝ ትንሽዬ ስጦታ ነው በጣም መልካም ሰው ነህ ምንም አይደለም አመሰግናለሁ አይገባም ያው ስለዚህ በአዲሱ ስክሪፕቱ ልፈርማ በጣም ደስ ይለናል በታላቅ ደስታ ኢራዴ ሳሊሞቫ ታሲ ስለዘገየሁ በጣም ይቅርታ ምንም አታስብ ጉዳዩ ገና አላለቀም ከአቶ ሳሚት ጋር እየተጫወትን ነበር ጥሩ አድርገሻል ሸሪኮቼ ኢራዴ ሳሊሞቫ የቅርብ ጓደኛዬ ብቻ ሳትሆን አዘርባጃን ውስጥ በሽርክና እንሰራለን ግን ደግሞ ቀድማችሁ የተዋወቃችሁ ይመስለኛል ታሲንዬ እስቲ ይሄንን ውል እየውማ ይህ ሆቴል ገንዘብ ሊወጣበት የሚገባ ይመስላል ወንድሜ እንዴት ነው ይሄ ዋጋ ትንሽ የበዛ ይመስላል ሸሪክ ለሆቴሉ በጣም ከፍተኛ ዋጋ ነው ያስቀመጥከው ይሄ ውድ ነው ስሚ ኢራዴስ ጓደኛዬ ባትኙ ኖሮ ግዢው ያዋጣልሽ ነበር በእርግጥ ቆንጆ ሆቴል ነው በተጨማሪም በጣም ጠርቀም ያለ ትርፍ አገኝበታለሁ ግን እንደ ጓደኛ ልምከርሽ እንግዲህ
ይሄ ዋጋ አይገባውም። ባኩ አዘርባይጃን ውስጥ ከዚህ በግማሽ ባነሰ ሆቴል ገዝተናል። እሱስ ልክ ነው። እና ባጭሩ የምልሽ አትግዢው ነው። ልክ ነው። ሰዎች ይቅርታ አድርጉልኝ። ታሲን የረዥም ዓመት ሸሪኬ ነው እና አትግዢው ካለኝ አልገዛውም። አዝናለሁ፣ ግን ሆቴላችሁን በፍጹም ልገዛው አልችልም። ግን ይኸውልሽ ያቀረብንልሽ የሽያጩ ለኮ ታሲን በጣም ደብሮኛል። ይህ ቦታ ድብርት ያመጣል እና እንሂድ። ሰዎች ሆቴሉን የሚገዛ አዲስ ሰው ከመጣ አሳውቁኝ፣ አግዛችኋለሁ። አታስቡ። ስለ ስክሪፕቶ አመሰግናለሁ። ባየሁት ቁጥር አንተን አስታውሳለሁ። አንተ በጣም ልክ ነበርክ ጂያ። አዎ በጣም ልክ ነበርክ። ቆይ ጥሩ ነገሮች ለምንድን ነው በቶሎ የሚያደርጉት? ተለምደዋለሽ። ምንም ሀሳብ አይገባም። አሁን ምንድን ነው የተፈጠረው? ምን ተፈጠረ? የተፈጠረውን እየጠየቀኝ ነው? ታሲን የሚባል ሰውዬ እንደ ጅል ነው የተጫወተብን። ጅል ነው ያደረገን እና የማን ጥፋት ነው? በድጋሚ አባቴ ነው። ሁሌም የኔ ጥፋት ነው አይደለም? ሁልጊዜ ሁሌ። አዎ ያንተ ጥፋት ነው። ሁሌም የኔ ጥፋት። አዎ ያንተ ጥፋት ነው። ምን አይነት ብሽ ከስራኪያ ነው? ያጂ አመሰግናለሁ። እሺ እና በምን ጽዋችንን እናንሳ? በምን ጽዋችን እናንሳ? የሻንሳላኖች ፊት ላይ ስላየነው ድንጋጤ። አመሰግናለሁ። ሳሜት እንደ ሐውልት ድርቅ ብሎ ነው የቀረው። ሙዚየም ውስጥ ብናስቀምጠው ምንም ለውጥ አያመጣም። የሚተነፍስ አይመስልም ነበር። ትንሹ ልጁ ኤሳት ደግሞ በጣም ግራ ተጋብቶ ነበር። ምን እየተካሄደ እንደሆነ የገባው አይመስለኝም። አይ ልጁ በተፈጥሮ ቶሎ አይገባውም። በቃ አዎ መቼም እኛ ከወጣን በኋላ እንዴት እንደተታለሉ እየተወያዩበት ነው የሚሆነው። ወንድሜ ታሲን ለምንድነው ምንም ነገር ያልነገርከኝ? ግን ከስብሰባው በፊት ቀድመህ ብትነግረኝ ወይም የሆነ ፍንጭ ብትሰጠኝ ኖሮ ቶሎ ረጋጋ ነበር፣ አልበሳጭም። እውነቴን ነው ወንድሜ። ለዚህ ነው ያልነገርኩ። እሳተ ነበልባሉ እውነተኛ እንዲመስል ፈልጌ ነው። ብነግርህ ኖሮ አትበሳጭም ነበረ እና ምናልባትም ሰዎች ይገባቸው ይሆናል። ገባህ አይደል? ስለዚህ ሁሉም ነገር አጋጣሚ አልነበረም ማለት ነው። ወይዘሮ ኢራዲስ ገዢ የሆነ የመጣችሁ እንዳጋጣሚ ነው? አይ ሱምሩ፣ ሁሉንም ነገር በጥንቃቄ አቅደን ነው፣ አንድ በአንድ። ላብራራላችሁ። ምን መሰላችሁ? ከጥቂት ወራት በፊት ያው ሳሜት ሆቴሉን ለመሸጥ ከሆነ ደላላ ጋር ስምምነት እንዳደረገ ሰማሁ። ወሬውም ጆሮዬ የደረሰ። ሌላ ሰው እንዲሰማ አታድርጉ፣ እኛ በውስጥ መስመር እንጨርሰዋለን አልኳቸው። እና ምን መሰላችሁ? ይህን ወሬ ማንም አላወቀም ነበር። ግን እኔ እጄ ረጅም እንደሆነ አያውቁም። ይህ ሰውዬ አሁንም ድረስ ምንም አልተረዳኝም። በጣም ይገርማል። ስለዚህ ስምምነት አድርጋል ማለት ነው? አዎ። አሁን ጉዳዩ እንዴት እያጣጣም ነው እንደሆነ ታያለህ አይደል እንዴ? ደስታን ከስራ ጋር መቀላቀል ደስ ይለኛል። በሉ አንሱ። ቆይ ግን የምር የስራ ሸሪኮች ናችሁ ወይስ ለሳሚት ብለህ የፈጠርከው ነገር ነው? ህጋዊ ሽርኮች አይደለንም፣ ግን በጣም በርካታ ስራዎችን ሰርተናል አይደለም? የቡድን አባል በይን። ሁሌም እርስ በርስ እንደተደጋገፍን ነው። እናስ ለማለት የፈለገችው ጓደኛሞች ነን፣ እርስ በርስ እንጠባበቃለን ነው። ጂሃን ምን ተፈጠረ መሊክ? ችግር አለ? አንድ ነገር ልነግርህ ነበር ግን ሀሳቤን ቀይር። ምንም ነገር አይገባህም። ንገሪ መሊክ። ለምንድን የማይገባኝ? ለምን ሀሳብሽን ቀይረሽ? ወይስ ኑ ፊት ለማለት ያልቻልሽውን ነገር ልትነግሪኝ የመጣሽው? የዛን ቀን ትንሽ አካብጄ ነበር፣ ግን አልዋሸውም። እንደዛ ልትይ ነው የመጣሽው? ታውቃለህ ጃን፣ በውስጤ ትንሽም ቢሆን ተስፋ ነበረኝ። በአንተ ጉዳይ ጭላንጭል የሆነች ተስፋ በውስጤ ሰንቄ ነበር። ምናልባት
እኔ ላይ ያደረከውን ነገር ትገነዘባለህ ብዬ አስቤ ነበር። ሁሉ ነገር ውሸት ቢሆን ራሱ ግን ላንተ ያለኝ ፍቅር እውነት እንደሆነ ከልቤ ከምር አፈቅረ እንደነበር በትንሹ የምትረዳ መስሎኝ ነበር። ትንሽዬ ተስፋ ነበረኝ፣ በጣም ትንሽዬ። ታውቃለህ ግን ያችን ጭላንጭል ተስፋዬን እንኳን በውስጤ እንዲይዘው አላደረከኝም። ምን እንዳደረክ ታውቃለህ? በጣም ተስፋ አስቆራጭ ነሽ አልከኝ። ልክም ነበርክ። ግን አንተ ለእኔ ከሱ በላይ ተስፋ አስቆራጭ ነበርክ። መሌክ ይኸውልሽ፣ ሲመስለኝ ማለት ቁጭ ብለን በስርዓት መነጋገር ያለብን ጂሃን፣ ጭንቅላትን በትንሹ የምትጠቀም ከሆነ ይህንን ልጅ እርሳው። እሺ እርሳው በቃ። ምክንያቱም ምንም ስሜት ስለሌለ ሁላችንም እሱ እናውቃለን። አንተ ቅንጣት ያህል ስሜት ቢኖርህ ኖሮ የዛ ቀን የወንድም ታሲን ቤት የመጣህ ቀን ከዚህ የተለየ ጂሃንን ነበር የማየው። እውነተኛ ስሜት ያለውን ጂሃን፣ ልቡ የሚራራውን ጂሃን፣ ለማፍቀር የማይፈራውን ጂሃን፣ የሚወዳቸውን ሰዎች በስለት የማይወጋውን ጂሃን። ግን እንደዛ ያለ ጂሃን የለም። እንደዛ መስለኝ ነበር፣ ግን አይደለም። እሱን ተሳስቻለሁ። ስለዚህ ልጅ ይነርሳው እባክህ ጂሃን። ሂድና ከሌላ ሴት የሻንሳላንን ዘር ውለድ። ግን የኔ ልጅ በፍጹም ሻንሳላን አይሆንም። ይገባሃል አይደል? እሺ መሌክ፣ እጄ ልቀቀኝ። መሌክ፣ እነዚህ ከባባድ ቃላት ከተናገርሽ በኋላ የምር ልትሄጂ ነው? ምን ነው ቃሌ ያስከፋህ እንዴ? እንዳሳልፍ ካደረከኝ ነገሮች በኋላ የተናገርኩት ቃል በጣም ከበደህ እንዴ? በፍጹም እንዳታናገረኝ። ሁላችሁም ማትረቡ ናችሁ። ሁላችሁም እርባና ቢስ ናችሁ። አክስቴ ሰላም። ሴቬ ላይ ሰላም። መቼም አሁን ለምንድን ነው ሴትዮ ክፍሌ ድረስ የመጣችው እያልሽ ይሆናል። ለዚህ ነው የመጣሁት። እንኪ ልጄ ስልክ አምጥቼልሻለሁ። እንኪ ውሰጂ። ለኔ ስልክ ገዝተሽልኝ ነው? አዎ፣ የኑህን አዲሱን ቁጥር አስቀምጬልሻለሁ። እሺ እንኪ ተቀበይኝ። ኑህ? አታስቢ፣ ማንም ስለዚህ አያውቅም። ሁሉም በእኛ መሀል ይቀራል። በይ አሁን ይሄንን ውሰጂ። ብዙም ጊዜሽን አልሻማሽ። ከዚህ በኋላ ኑህን በፈለግሽበት ጊዜና ሰዓት ማግኘት ትችያለሽ። ለምንድን ነው ይሄንን የምታደርጊው? ምክንያቱም ሴቬ ላይ እኔ ሁሉም ሰው ህይወቱን በሚፈልገው መልኩ እንዲኖር ስለምፈልግ ነው። በጣም ወድጀዋለሁ። በቅርቡ ባኩ መታችሁ ብትጎበኙኝ ደስ ይለኛል። የእናንተ ፍላጎት ነው። ተስፋ እናደርጋለን። መንቴ ከዚህ ወይን ውሰጂሽ። ከማሳ የመጣ ትኩስ ነው። ማን ነው የሚደውልልህ? እኔ እንጃ፣ ቁጥሩን አላውቀውም። አቤት። ሴቪ ላይ ይሄ ሊገባኝ አልቻለም። ምንም አልገባኝም። ምንድነው ያልገባሽ ነገር ሂክመት? ነግሬሽ ነበር። ሆቴሉን ልንሸጠው ነው እና የታሲንንና የኑህን ተስፋ እስከ ወዲያኛው ለመሰባበር ለመጣል መንገድ ላይ ነን ብዬሽ። እናስ ምን ተፈጠረ? ውሉን እየተፈራረማችሁ ሳለ ታሲን ድንገት መጣባችሁ? እንደዛ ነው የሆነው። በትክክል እንደዛ ነው የሆነው። እየቀለድክብኝ መሆኑ ነው ወንድሜ? ንገረኝ እስኪ። ቆይ ስታይኝ እየቀለድኩ ያለው መስላለሁ? በጣም አስቀያሚ ነገር ነበር የተፈጠረው ሂክመት። እውነት አስቀያሚ ነገር ነበር። የስምሩ አክሲዮን የእኛ መሆኑንና
አንቺም የድርጅቱ ባለድርሻ መሆንሽን ስናውቅ በደስታ ፈንጥዘን ነበር። በዛ መሰረት ነው ጨዋታቸውን የተጫወቱብን። እና ምን ልናደርግ ነው? ምን ልናደርግ ነው? ምን ልናደርግ ነው ስትይ? አንተስ ምን ልናደርግ ነው ስትል ምን ማለት ነው? ታሲንም ምን ልናደርገው ነው? እና ደግሞ ያ የፈረስ ሊባኑ ሆቴላችን ውስጥ በነጻነት ሲንቀሳቀስ እኛም እንደተራሰው ቁጭ ብለን ልናይ ነው? እንዳይገባ ለማድረግ ምን ማድረግ እንችላለን? ስሜ እህቴ፣ የታሲን ዕዳ እጅግ በጣም ብዙ ነው ያለብን። ያንን ዕዳችንን እስከምንከፍል ድረስ ይህ ነው የሚፈጠረው። የምለው ይገባሻል? አንቺ ወደ እኔ መጥተሽ ስማኝ ወንድሜ፣ ሌላ ሐሳብ አለኝ፣ ታሲንን ለመገላገል እንደዚህ እናድርግ፣ ምርጥ ሐሳብ አለኝ የምትይ ከሆነ በይ ንገሪኝ። የምንገላገልበት ሐሳብ አለሽ? የለሽም። ስለዚህ አሁን ላይ በጣም ብዙ ገንዘብ ያስፈልገናል ሂክመት። እጅግ እጅግ በጣም ብዙ ገንዘብ ያስፈልገናል። የምለው ነገር በደንብ ይገባሻል አይደለም? መሌክ በስተ መጨረሻም አብረን ናፍቆቱ አብቅቷል። መሌክ እነዛ መጥፎ ቀናቶች አልፈዋል። ከአሁን በኋላ ሁሌም ደስተኛ ሆነን እንኖራለን። መቼም ቢሆን አንለያይም በፍጹም። ለሱ በጣም ረፍዷል ጃሃን። መሌክ እኔ እኮ በጣም በጭራሽ አላመንከኝም። ስሜቴን አልተረዳሁም፣ ፍቅሬንም አላመንክበትም ጃሃን። የኔ መሌክ መሌክ ተይ፣ አይሆን መሌክ እባክሽ መሌክ 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 የኔ መሌክ እንካ ወንድሜ። አመሰግናለሁ። ሰውዬ በሁኔታው በጣም ከመደንገጥ ብዛት እጅ አሁንም እየተንቀጠቀጠ ነው። አሁን እንደ ህልም ጀምሮ ከዛ ቅዠቱ ነው በቃ አይደል? እንደዛ ነው አይደል እያልከኝ ያለው? አላውቅም ወንድሜ፣ የምልን አላውቅም። እንዴትና ምን ብዬ እንደማስረዳ አላውቅም። ግን ህይወቴ ትርምስምስ ነው ያለብኝ። እንደዚህ አይነት ስሜት ደስ አይልም። ይሄን ያህል ከባድ ቅዠት ነው? አይ ዝም ብሎ ቅዠትም አይደለም። በደንብ አይቼዋለሁ። ሁለታችንም አብረን ልንሆን ነበር። እጇን ይዣት ነበር። ተሰምቶኛል። አዲስ ህይወት ልንመሰርት ነበር። ሁሉም ነገር የተሻለ ሊሆን ነበር። ደስተኛ የመሆናችን ጊዜ አሁን ነው አልኩኝ። በጣም እርግጠኛ ነበርኩ። ግን አልቆየም። በፍጹም ሊሳካ አልቻለም። ለሁሉም ነገር በጣም ረፍዷል አለችኝ።
እንደማታምነኝ ነገረችኝ። ለሁሉም ነገር በጣም አርፍደሃል አለችኝ። ለራሴ በቃ ተረጋጋ ጂሃን፣ ህልም ነው፣ ሰነቃ ሁሉም ያልፋል ተወው ብዬ ነገርኩት። ግን ምንም አልገባኝም። ተመልከተኝ እስቲ ወንድሜ፣ ነገሩን የረሳው ትመስላለህ። ምንም ነገር አትለኝም እንዴ? ንገረኝ እስቲ ወንድሜ። ወንድሜ እንደምታውቀው እኔ ህልም ፈቺ አይደለሁም። ምን ልበልህ? እንደዚህ አታድርግብኝ እባክህ ወንድሜ። ስለፈጠረ አምላክ ሁሉም ሰው እየተጫነኝ ነው ያለው። ሁሉም ሰው በሁሉም ነገር እኔን እየወቀሰኝ ነው። እባክህ አንተም ቁስሌን አትቀስቅሰው። ስማኝ ወንድሜ፣ ማለት ያለብኝን ነገር ነግሬሃለሁ። መሌክ እንደምታፈቅረ ነግሬሃለሁ። አንተም መሌክን ታፈቅራታለህ። ጂሃን እባክህ ወንድሜ ድርቅ ማለቱን ተወውና እኔን ስማኝ። ይኸውልህ ወንድሜ፣ መሌክ በአንተ ፍቅር አብዳለች፣ አንተም በመሌክ ፍቅር አብደሃል። ሁለታችሁም እርስ በእርሳችሁ እየተጎዳዳችሁ ነው። እሱም መገንዘብ አለብህ። ራስህም ውስጥ ታውቀዋለህ። ይህንም በደንብ ነው የምታውቀው። ይኸውልህ ወንድሜ፣ ግን ለመካድ እየሞከርክ ነው። እንደዚህ አይነት ነገር እንደሌለ ለማስመሰል እየሞከርክ ነው፣ ግን አልቻልክም ወንድሜ። በቃ ከዚህ በኋላ ራስህን ማዋሸትህን ማቆም አለብህ። ይህ ከበቂ በላይ የሆነ ስቃይ አይደለም? ቢያንስ ከዚህ በኋላ አንተ መሌክም ደስተኛ መሆን ይገባቸዋል። አስፈላጊ የሆነውን ነገር በሙሉ አድርግ ጂሃን። ጃናን የት ናት? የእውነት ምንም አላውቅም ወይዘሮ ሂክመት። አልገባኝም። አላውቅም ስትይ ማለቴ በጠዋት ተነስታ በፍጥነት ለባብሳ ነው የወጣችው። የት ልትሄድ እንደሆነ ጠየቅኳት እና መልሱን ላልሰጠችኝም። እንግዲህ ዝም ብላ ወጥታ ሄደች። በጣም ብልግና ነው። ጓደኛሽ ላይ እያሳበቅሽ ነው። በቃ ሁላችሁም ሰው በቀላሉ ነው የምትሸጡት ማለት ነው። አይ ወይዘሪ ታሪካ እንደዛ አይደለም። አሳልፌ እየሰጠዋት አይደለም። እኔ እኮ እንዲሁ ለማወቅ ብዬ ነው የጠየቅኳት። በሌላ መንገድ አትረጅኝ። የነገርኳችሁም እንድታውቁት ነው። አይ በጣም ራሴን አሞኛል። ነገሩን በጣም እያራዘማችሁት ነው። ከዚህ በኋላ እዚህ ቤት ውስጥ ስለሚገዛው የምግብ ወጪ በሙሉ ደረሰኝ ይፈልጋለሁ። የሚገዛም የሚጣልም ነገር ካለ አሳውቂ። እኔ ሳልፈቅድ ምንም ነገር እንዳትገዙ እሺ? እሺ፣ አንቺ ምንም አያሳስብሽ። የምችለውን ነገር ሁሉ አደርጋለሁ። ጥሩ። ተቀመጭ ወይዘሮ ሴቪ ላይ ምግብ ላቅርብልሽ? አልቀመጥም። ከሳህንሽ ላይ ስለወሰድኩ ይቅርታ አድርጊልኝ፣ ግን ልወጣ ስለሆነ ነው። ወዴት ነው የምትሄጂው? ልቤን ለማዳመጥ ነው። ውይ ፈጣሪ ሆይ፣ በጠዋቱ እኮ የማይሆን ነገር እየነገረች ልታሳብደኝ ነው። ነይ። በፈጣሪ እቺ ልጅ ሁሌም ድራማ እንደሰራች ነው። ሁሌም ቢሆን የሆነ ገጸ ባህሪ ነው የምትመስለው። ስራችሁን ሁሉ ጊዜ በስርዓት ስሩ እሺ? ወደዚህ ነው እያልኩሽ እኮ ነው። ሴቪ ላይ ቁሚ። ወይዘሮ ሴቪ ላይ ወዴት ልትሄጂ ነው? ምን አገባህ? አብረኸኝ ልትመጣ ፈልገህ ነው? አይ እኔም አልመጣም፣ ግን አቶ ጂሃን ጥብቅ ትእዛዝ ሰጥቶናል። ልቀቀኝ። አርፈህ ስራህን ስራ ቡንያሚን። ነግሬሻለሁ፣ መኪና ውስጥ እንዳትገቢ። ይቺ የተረገመች ልጅ
ነው የሚፈጠረው። ታያለህ። ምን ማለትሽ ነው ቱርካን? ልጁ እኮ ከቤት አስወጥቶ ነው ልጅቷን የወሰዳት። ስሜ መላው ገበያውና ከተማው ውጥንቅጡ ነው የሚወጣው። ቀጥ ብላ ሄዳለች አይደል? የእውነት ትልቅ ጦርነት ነው የሚፈጠረው። መሊክ አንዴ መነጋገር እንችላለን? እባክሽ ብዙም ጊዜ አልወስድብሽም፣ ቃል እገባልሻል። ትንሽ ደቂቃ ነው። ስለምንድን ነው የምናወራው? ምን ልናወራ ነው ጂያን? በድጋሚ ተመሳሳይ ነገር ልትናገረኝ? ውሸታም ነሽ ብለህ ልትጠራኝ? ስለምንድን ነው የምናወራው? አይደለም። እባክሽ ይቅር በይኝ መሊክ። እውነት ከልቤ ነው መሊክ። ላደረግኩት ሁሉም ነገርና እንድታልፊበት ላደረግኩሽ ስቃይ በሙሉ ይቅር በይኝ። እባክሽ ይቅር በይኝ። እባክሽ መሊክ፣ ይኸውልሽ እየለመንኩሽ ነው፣ ይቅርታ አድርጊልኝ። አንቺ ይቅር እንድትይኝ ምንም ነገር አደርጋለሁ። እባክሽ ይቅር በይኝ መሊክ። እጅግ በጣም ነው የማፈቅርሽ። በሕይወቴ በጣም ውድና በጣም አስፈላጊ ነገር ነሽ። ከአንቺ ጋር መሆን ብቻ ነው የምፈልገው። ከአንቺ ጋር መሊክ። ይኸውልሽ የእውነት በጣም ሞክሬያለሁ። በቃ ለራሳሽ ከልቤ ላስወጣሽ በጣም ጥሬያለሁ፣ ግን አልቻልኩም። አንቺ ሁሌም በሐሳቤ ውስጥ አለሽ። እሺ ልክ ነሽ። መጥፎ ነገር አድርጌያለሁ። መጥፎ ሐሳብ ኖሮሽ የቀረብሽኝ ስለመሰለኝ ከታሲን ጋር ተባብረሽ ቤተሰቤን ለማጥፋት አብረሽው እየሰራሽ ስለመሰለኝ ያን አምኜ ነበር። ራሴን በእሱ አሳምኜው ነው። ግን በጣም አዝናለሁ። በጣም ነው የሚቆጨኝ መሊክ። በጣም ስቃይ ውስጥ ነው ያለሁት። እባክሽ አንድ ዕድል ስጭኝና እንደ አዲስ እንጀምር። አዲስ ጅማሬ ይሆንልናል እና ደግሞ ለልጃችንም ቢሆን በጣም ጥሩ ይሆናል። እባክሽ መሊክ። መቼም ቢሆን ልጃችን ብለህ ዳግመኛ እንዳጠራው እሺ? ምክንያቱም መቼም ቢሆን ልጄን አታየውም ጂያን። መሊክ ተይ። ጂያን እዚህ ጋር ጉዳዩን አይደለውም። ሐሳብ እኔ ሳሎን በውስጥ የተሸከምኩት ልጅ ነው እንጂ እኔ አይደለሁም። አይ ሐሳቤ አንቺ ነሽ መሊክ። እባክሽ ይቅር በይኝ። እባክሽ ተይ፣ ይቅርታሽን አትንፈጊኝ። አንዴም ቢሆን እድል ስጪኝ። የምን እድል እንዴ ጂያን? እንዴት ብዬ ነው እሱን የማደርገው? ጂያን አንተ እኮ እንደ ቆሻሻ ሲያንቋሽሹን ቆሜ ያየ ሰው እኮ ነው። እንዴት ነው እሱን ልረሳው የምችለው? እንደዛ እንዲያደርጉ ፈቅደሃል። ልክ ነሽ፣ ልክ ነሽ። አንቺ ይቅር ብትይኝ ራሱን የራሴን መቼም ይቅር አልልም። አግኝቼሻለሁ ውዴ፣ በስተመጨረሻም አገኘሁሽ።
ያኔ እኔ የሚመጣብኝ መንዘዝ ሳላስብና ሳላሰላስል ራሴን አሳልፌ የሰጠሁት ወንድ አንተና አንተ ብቻ ነህ። እንደዛም ሆኖ ግን አንተ አላመንከኝም። ነገር ግን ጂያን ሰው ልንጎዳ እንደመጠን የነገረህን ሰው አመንክ። ምንም የምለው ነገር የለኝም። አሁን ላይ ምንም ማለት አልችልም። ያረኩት ነገር መካሻ እንደሌለ አውቃለሁ። በጣም ይቅርታ መሊክ፣ እውነት ከልቤ ነው። ከልቤ በጣም ይቅርታ መሊክ። በጣም ስቃይ ውስጥ ነኝ። ምናልባት ይገባክ ይሆናል። ይገባኛል። ይገባል። ይገባኛል። ይኸውልሽ አንዴ ብቻ ስሚ። ከምንም ነገር በላይ እንደማፈቅርሽ ተገንዝቤያለሁ። እውነት ከልቤ አፈቅርሻለሁ መሊክ። እውነት እዚህ ሀገር የመቆየቴ ምክንያት አንቺ ነሽ መሊክ። መሊክ እባክሽ ስለምንሽ እንደ አዲስ እንጀምር። እንዴት ነው የምንጀምረው? ነይ አብረሽኝ። ወዴት? የፈለግሽው ቦታ። አንቺ የፈለግሽው ቦታ መሄድ እንችላለን። የዓለም መጨረሻም ቢሆን ከፈለግሽም ወደ ሌላ ሀገር፣ መላው ዓለምንም ቢሆን መዞር እንችላለን። እና መሊክ ወይም እዚህ ከፓዶሻ ውስጥ መሆን እንችላለን። ለውጥ የለውም። ከአንቺ ጋር እስካለው ድረስ የትም እኖራለሁ። እሺ ኑስ ኑስ ምን ሊሆን ነው? ለአንተ ጠላቴ ቢሆንም ለእኔ ግን ውድ ወንድሜ ነው። ከዚህ በኋላ ጠላት አይሆንም። ከዚህ በኋላ እንደማይሆን ቃል ገባልሻለሁ። ከፈለገ እሱም ይምጣ። ከእኛ ጋር የምንሄድበት ቦታ መምጣት ይችላል። እሱን እቀበላለሁ። እናትሽ እህት ሱምሩም ከፈለገች አብራ መኖር ትችላለች። እና ወንድም ታሲንስ እሱ እንዳገኘው ትፈቅድልኛለህ? ምንም ቢሆን እሱ ለኛ በጣም የቅርብ ወዳጃችን ነው። መሊክ ታሲን ያለውን ነገር ሰምተሻል? ያ ሰውዬ ጠላታችን ነው። እኛን ለማጥፋት ቆርጦ ተነስቷል። እሱን ታውቂያለሽ። ምን እንዳደርግ ነው የምትጠብቂው? ገባኝ። ስለዚህ እኔን ስለምትወደኝ አይደለም፣ ምክንያቱም ከልብ አዲስ ጅማሮን አትፈልግም። አሁን ገባኝ ጂያን። አይ መሊክ፣ መሊክ አይደለም። ብቸኛ ሀሳቢ አንቺ ነሽ። ኧረ እባክህ ለአንዴ እንኳን እውነት ተናገር። መሊክ ተይ። በል እውነቱን ተናገር። እስኪ አሁን ውሸቱን ተውና እውነቱን እመን። በላ በል። ትክክለኛው ችግሬ ታሲን ነው በል። ጉዳዩ አንቺ ነሽ። ውይ ስለፈጠረ ጂያን እውነቱን ተናገር። ትክክለኛው ችግሬ ታሲን ነው እና ጠላቴን ቅርቤ ማድረግ እፈልጋለሁ። በል ይኸውልሽ፣ በል እመን። ዳርዳር ማለቱን ትተህ እመን። በል በዛው ላጠፋቸው እፈልጋለሁ እና ደግሞ ከአንቺ ላጣላቸው እፈልጋለሁ። በል እመን። ጉዳዩ አንቺ ነሽ እኮ አልኩሽ። እውነተኛው ጉዳይ ግልጽ ነው። ጊዜን ዝም ብለህ ነው የምታጠፋው። በከንቱ አትልፋ። መሊክ፣ መሊክ እባክሽ፣ ብቸኛ ዓላማዬ አንቺ ነሽ። መሊክ የምር ነው የማፈቅርሽ። ከአንቺ ፍቅር ይዞኛል። አንቺን ብቻ ነው የምፈልገው። ተረጂ። ይኸውልህ እንደዛ ከሆነ እንግዲህ ጊዜው አሁን አይደለም። አይደለም ፍቅራችንን ለመኖር ሰዓቱ ገና ነው። እንደ አዲስ ለመጀመር ጊዜው በጣም ገና ነው። ደህና ሁን።
ሰላም። እንኳን ደህና መጣሽ። ይቅርታ፣ ምን ልርዳሽ? ባለቤት የት እንዳለ በመናገር እኔ መርዳት ትችያለሽ። ንገሪኝ። ለምንድን ነው ለአባዬ ያልደወልነው? ለምን ብለን ነው የምንደውለው? አንተ ደግሞ ተስፋ ቆርጠሃል። ለምን ብዬ ነው እኔ የምደውልለት? እሺ ለጂያን ልደውል? እሺ ደውልለት። ምንም የሚቀየር ነገር አለ? እሱም ቢሆን እንድንተወው ነው የሚነግረን። እሱ ምንም መፍትሄ አያመጣልንም። አመንክም አላመንክም ልክ ናት። እሺ ታዲያ ምን ማድረግ እንችላለን? ዝም ብለን ተቀምጠን ልንጠብቅ ነው? ያ የፈረስ ሌባ ልጅሽን መጥቶ ከቤት ነው የወሰዳት እና ግድ አይሰጥሽም? እንዴት ነው የማይሰጠኝ? እና በቅርቡ ያንን ሁን ምን እንደማደርገው ታያለህ። ብቻ ጠብቅ። ብቻ ግድ ይስጠኛ ይስጠኛ ያለ ይቅርታ። ኦ ታውቂያለሽ፣ ያ ሴት አውል ባሌ በአሁኑ ሰዓት የትኛው ጭፈራ ቤት እንዳለ ልታውቂ ትቻለሽ። የት ነው ሄደው? መቲን ና ወደዚህ። ወይዘሮን ያህል እንኳን ደህና መጣሽ። እንኳን ደህና ቆየ። ዛሬ ለሁላችሁም መጥፎ ዜና ልነግራችሁ ነው። ይህን ሱቅ ልሸጠው ነው። ምን ማለት ነው? አዎ ለሽያጭ አቅርቤዋለሁ። ጥሩ ገንዘብ እንዳገኘው ሁሉም ነገር ያከትማል። ጉርካን በአሁኑ በጣም ነው ያበዛው። የፍች ማመልከቻም አስገብቻለሁ። የትም ቢሆን ባይመጣ ነው የሚሻለው። አሁን ሰውየው በቅቶኛል። ወይዘሮ ኒያል ተይ፣ የእውነት ግን ይህንን ሱቅ ልትሸጪው ነው? አዎ እሸጠዋለሁ። የኔ ነው አይደለ? ወዴት ነው የምትሄጂው? ወዴት ነው? ልክ ናት። እኔን አለማመኗ፣ እኔን መጠራጠሯ በጣም ልክ ናት። እኔ ይቅርም አልባል ሰው ነው። ሄሎ ወንድም ሰሚ። እኔ ነኝ ጂያን፣ እህት ሳርፒል። ወንድሜ ሳሚ ሆስፒታል ገብቷል። እህቴ ምን እያልሽ ነው? ምን ተፈጠረ? ሳሚ የልብ ድካም ገጥሞታል። እህቴ ምን እያልሽ ነው? እንዴት? ቆይ እንዴት ተፈጠረ? ከፍተኛ ክትትል ውስጥ ነው። ሁኔታው ትንሽ ያሰጋል። ሐኪሞቹ ላይ ነቃም ይችላል ብለዋል። የደወልኩልህ ልታየው ከፈለክ ብዬ ነው። ሊለየን ነው ጂሃን፣ ወንድም ሳሚ ሊለየን ነው። የህይወቴ ፍቅር ሊለየን ነው። እህቴ ስሚኝ፣ ወንድም ሳሚ ጠንካራ ሰው ነው። ምንም ነገር አይሆንም። እባክሽ መጥፎ ነገር አታስቢ። በግማሽ ሰዓት ውስጥ ወደ ኢስታንቡል የሚሄድ በረራ አለ። ከዛ ወደ በርሊን እመጣለሁ። ማታ ሊዛ ደርሳለሁ። እሺ? አመሰግናለሁ ጂሃን። ምን ያህል ታማኝ ሰው እንደሆንክ አውቃለሁ። እሺ እህቴ፣ አሁን ወደ አየር ማረፊያው እየሄድኩ ነው። ተረጋጊ። ልክ ልሳፈር ስል እደውልልሻለሁ። እሺ? አታስቢ፣ ማታ ሊዛ ደርሳለሁ። አንቺ ብቻ ተረጋጊ። አይ ወንድሜ። ሄሎ ፒነር። አቤት አቶ ጂሃን። በአፋጣኝ ወደ በርሊን መሄድ አለብኝ። የበፊቱ የሥራ ባልደረባ የልብ ድካም ገጥሞታል። ትኬት ልትቆርጪልኝ ትችያለሽ? እና ደግሞ ከባንኮቹ ጋር ያለውን ስብሰባ ለሚቀጥለው ሳምንት አዘዋወሪ። እሺ? አዲስ ነገር የሚፈጠር ከሆነ ቶሎ አሳውቂ። እሺ አቶ ጂሃን፣ በቶሎ ይማረው። መቼ ነው የምትመለሰው? አላውቅም። ሌላ ጊዜ እነግርሻለሁ። አሁን መንገድ ላይ ነኝ። ትኬቱን ብቻ ቆርጠሽ ላኪልኝ። እሺ? ሲያናድድ እሱ ነበር ይቀር። ለምን ይመስልሻል? ይህንን ቤት ለምን ይመስልሻል? ለሁሉም ነገር ዋጋ አለ። የወንድምህን መኪና የተሻለ ቱርካን በጣም አሪፍ ነው። ቆንጆ ነው አይደል? ያ መናጤ ድሃ ከየት አባቱ ነው እንደዛ ያለ መኪና መግዣ ገንዘብ ሊያገኝ የቻለው? የእሱ አይደለም፣ እሱ ድሃ ነው። መኪናው የታሐሲን የኔ ሼርሊ ነው። በሌላ ሰው ንብረት ነው እንደዛ ይዘነጠብን። በቃ ርካሽና ተራ ሰው ነው። ምን ሆነሻል? የማታውቂውን አትቀባጥሪ። እንግዲህ ዘነጠም አልዘነጠም ልጅቷን ይዟት ሄዷል። ዋናው እሱ ነው አይደል እንዴ? ለእኔ ትልቁ ጉዳይ እሱ ነው። ወይኑ እንዴት ያለ የፍቅር ታሪክ ነው! አንዴም ቢሆን እንደዚህ ያለ ቆፍጣና ወንድ ገጥሞን አያውቅም። እጃችንን ይዞ ማንንም ሳይሰማ የሚወስደን ሰው። ልክ አይደለው እንዴ? ስማ፣ ሾርባው እየወፈረ ነው እህት ቱርካን። ወይ አየዋለሁ። በቃ ከምንም በላይ ያልገባኝ ነገር እብድ እንደሆነ ያደረገኝ ነገር ነው። ያኑ የተባለ ልጅ ሚሊዮን የሚያወጣ መኪና መያዙና የኛዋ ልጅ ደግሞ በድንገት አይምሮዋን መሳቷ ነው። በህይወትሽ ገንዘብ አይተሽ አታውቂምና ነው።
እቺ እውር ልጁን ተከትላ መሄዷ ምን ማለት ነው? አክስቴ ለምን እንደተበሳጨሽ ነው ያልገባኝ። ሴቪ ላይ እንደሆነች ልጅሽ አይደለችም። ውይ ስለፈጠረሽ አንቺን ሁሌ ዝም በይ ማለት በጣም ሰልችቶኛል። እዚህ አጠገቤ እንድትቀመጪ በመፍቀዴ ልታመሰግኝኝ ይገባል። እስቲ ዝም በይ። ስለፈጠረሽ በገዛ ቤቴ ውስጥ የት እንደምቀመጥ አንቺን ማስፈቀድ አለብኝ? በትክክል ሁሌም ቢሆን እኔን ማስፈቀድ አለብሽ። እዚህ ልቀመጥ እዛ ልቀመጥ ማለት አለብሽ። ስሚ ሂክመት ጉንሳል፣ መስመርሽን እያለፍሽ ነው። እናም ስለተጫወትሽው አስቀያሚ ጨዋታ መልስ አልሰጥሽም። እሱን ማንን ሄደሽ መጠየቅ እንዳለብሽ ታውቂያለሽ። ያቺ እናትሽን ነው። እኔ ላይ ያደረገችውን አባትሽ ላይ ያደረገችውን በሙላ ዋጋ አስከፍሏት ይኸው ከቤት ተባራለች። ዳግመኛ የእናቴን ስም እንዳታነሹሽ። በቃ ይበቃችኋል። ሁለታችሁም ዝም ማለት ትችላላችሁ። እዚህ ጋር እሱ ትልቅ ጉዳይ ሆኖ ነው። አይ አይደለም፣ ልክ ብላል። አዎ በትክክል ሴቪ ላይ የዛ የተረገመ ልጅ መኪና ውስጥ አይናችን እያየ ነው ገብታ ሄደችው። በመላ ሰራተኞቻችን ፊት ራሳችንን አዋርደናል። ተገንዘባችኋል? በጣም ቢያሳዝንም። አዎ ለምን ግድ ይሰጠናል? ለምንድን ነው ሴቪ ላይ ጉዳያችን የሆነችው? ቆይ የምርሽን ነው? አሁንም ይሄ ነገር አልገባሽም? አሁን ላይ እዚሁ በቤታችን ሰዎች ስለኛ እያወሩ ነው ያሉት። ሴቪ ላይን ወደ ቤት ቶሎ ካላስመለስናት መላ ካፖዶሺያ የጂያን ህጋዊ ሚስት የሆነችው ከጠላታቸው ጋር ኮበለለች ብለው ያሙናል። ልክ ለወንድም በጣም የምታስብ ይመስል። በጣም ነው የምትወደው አይደል? ከኑ ጋር ስላለ ችግር ሁላችንም እናውቃለን። አንቺ እያበሳጭሽ ነው። በቃችሁ እንግዲህ የልጅ ጸብ አታድርጉት። ቡንያሚን፣ ኤስማ ሂጂ ቡንያሚን ጥሪልኝ። እሺ እጠራዋለሁ። ከቡንያሚን ጋር ምን ልናደርግ ነው? ሁሉንም ሰዎቻችንን ሰብስባቸውና የዛን የተሐሲንን ቤት እንወረዋለን። የምለው ይገባሃል? የዛን የውሻ ቤት እንወረዋለንና ከዛ ሴቪ ላይን ወደደችም ጠላችም ጸጉሯን ይዘን እየጎተትን ወደ ቤት እንመልሳታለን። እሱን ለእኔ ተይልኝ፣ እኔ እወጣዋለሁ። እንዴት ደስ ትላለህ! ይህን ያህል በስላል ማለት ነው። አክስቴ እሺ ስሚ፣ አሁን አንድ ኢላማ ነው ያለን፣ እንጣላ። ስለዚህ እንተባበር እያልከኝ ነው? በትክክል። እሺ አሁን ወደ ቀልቤ የተመለስክ ትመስላለህ። እኔም ከወንድሜ ልጅ ጋር ብተባበር ደስ ይለኛል። ወይዘሮ ህክመት አስጠርተሽ ነበር? በጣም አስፈላጊ የሆነ ጉዳይ አለ ቡንያሚን። ሁሉንም ሰዎች ሰብስባቸው፣ ሴቪ ላይ ልናመጣት እንሄዳለን። ምን? ያችን ሴቪ ላይ ከኑ እጅ መልሰን እንወስዳታለን።